ሰበር ዜናም የአማራ ክልል ኦዲት ቢሮ እንዳረጋገጠው የአረጋ ከበደ ካቢኔ ከ26 ቢሊዮን ብር በላይ መመዝበሩን አጋልጧል። ይህ የሌብነት ተግባርም እነ አቶ አገኘሁ ተሻገር የተካፈሉትን የ60 ሚሊዮን ብር ዝርፊያም የሚያሰንቅ ነው ተብሏል። እነዚያ በዘፈን ግጥም በጥሩ ዜማ የሚነሱት የአምባሰል ተራራዎችም ዛሬ ላይ ታሪክ ሲከትቡ ውለዋል። በፋኖ የድል ታሪክ ተጽፎባቸዋል። እንደ አቦ ሸማኔ ከጋራ ጋራም ከተራራ ተራራ ከምሽግ ምሽግ የሚወረወሩት የፋኖ ልዩ ኮማንዶዎች ዘመን የማይዘነጋው ጀብድን አምባሰል ተራራ ላይ ሰርተዋል። በገዥና በተገዥ መካከል ከምድር እስከ ሰማይ የሚያካልል ውጊያ በአማራ ምድር ወጣት ረብጣ ዶላር ያጀገናቸው የአገዛዙ ኃይሎች ውረድ እንውረድ በቁልቁለቱ የሞተው ይሞት ታልቀስነቱ ሲሉ ብሶት ያፋነነው የአማራ ወጣት ደግሞ በድል አድራጊነቱ ቀጥሏል። ፋኖ የጦር መሳሪያ ሽያጭን አስመልክቶ አስቸኳይ ማስጠንቀቂያ ሰጥቷል። ሰላም ጤና ይስጥልን ክቡራትና ክቡራን፣ ከኢትዮ ራይት በምሽቱ መርሃ ግብራችን በአርስቱ ያደመጣችኋቸውንና ሌሎችንም ጉዳዮች አሰናድተን ቀርበናል። አብራችሁን ቆዩ። የአማራ ክልል ኦዲት ቢሮ እንዳረጋገጠው የአረጋ ከበደ ካቢኔ ከ26 ቢሊዮን ብር በላይ መመዝበሩን አጋልጧል። ይህ የሌብነት ተግባርም እነ አገኘሁ ተሻገር የተካፈሉትን የ60 ሚሊዮን ብር ዝርፊያም የሚያስንቅ ነው ተብሏል። ከፍተኛ የገንዘብ ምዝበራ ከተፈጸመባቸው ውስጥ ተደጋጋሚ የጻፍንበት የክልሉ ገንዘብና ኢኮኖሚ ቢሮ ዶክተር ጥላሁንና ቤተሰቦቹ ኢንተርፕራይዝ የአማራ ብረታ ብረት የአጼ ቴዎድሮስ መድፍና ሎጎውን በቅርቡም ብረት ቅጥቅጥ የቀየረው ህብር እና ዘመን ኮንስትራክሽን ይገኙበታል ተብሏል። ኦዲት ቢሮ ለምክር ቤቱ ባቀረበው የግኝት ሪፖርቱ በዶክተር ጥላሁን ሲመራ የቆየው የገንዘብና ኢኮኖሚ ቢሮ ከፍተኛ ድርሻውን ይይዛል። የክልሉ ገቢዎች ቢሮ ተከታዩን ደረጃ ይዟል። አብዛኛው የገንዘብ ቢሮ ምዝበራም ከከባባድ መኪና ግዢ ጋር የተገናኘ ነው። የገቢዎች ቢሮ ደግሞ ከተሰብሳቢ ገንዘብ ጋር የተያያዘ ነው ተብሏል። ከመንግስት ልማት ድርጅቶች አማራ ብረታ ብረት ከ40 በላይ ትላልቅ ማሽኖችን በ100 ሚሊዮን ተገዝተው የደረሱበት አልታወቀም ተብሏል። ገቢ ሳያደርጓቸው የገቡበት ቦታ አልታወቀም። በተቋሙ ከፍተኛ የገንዘብ ጉድለትም ተከስቷል። ሁለተኛው ህብር ኮንስትራክሽን ሲሆን ይህም በ100 ሚሊዮን ብር ዝርፊያ የተፈጸመበትና ጉድለት የተገኘበት ተቋም ነው። ሶስተኛው የአማራ ህንጻ ስራዎች ድርጅት ወይንም ዘመን ኮንስትራክሽን ሲሆን ይህም ከጨረታ ጋር በተያያዘ በ100 ሚሊዮን የሚቆጠር ብር የተመዘበረበት ተቋም ነው ተብሏል። ኦዲት ቢሮ አሁንም ተጨማሪ ቢሮዎችን ኦዲት እያደረገ ሲሆን በማዕድን ቢሮ፣ በመሬት ቢሮና በውሃ ቢሮ በኩል ከላይ ከተገለጸው በላይ ጉድለቶችን እየተመለከተ መሆኑን ገልጿል። አማራ ክልል ሰላምና ጸጥታውን መሰረት በማድረግ አብዛኛው አመራር ዝርፊያ ላይ መሰማራቱን ህዝቡ እየገለጸ በመሆኑ የክልሉ ገንዘብ ቢሮ ኃላፊ፣ የውሃ ቢሮ ኃላፊ፣ የክልሉ ገቢዎች ቢሮ ኃላፊዎች ከኃላፊነታቸው መነሳታቸው ይታወቃል። ነገር ግን እስካሁን አልተጠየቁም። የልማት ድርጅት መሪዎቹ ግን አሁንም ዘርፈው ቦታው ላይ እንደተቀመጡ ናቸው። ቤተሰቦቻቸውን ከ100,000 እስከ 200,000 አዲስ አበባ ቤት አከራይተው የተቀመጡ ናቸው ተብሏል። በሌላ መረጃ በገዥና በተገዥ መካከል ከምድር እስከ ሰማይ የሚያካልል ውጊያ በአማራ ምድር እንደ ወጣት ረብጣ ዶላር ያጀገናቸው የአገዛዙ ኃይሎች ውረድ እንውረድ በቁልቁለቱ የሞተው ይሞት ታልቅስናቱ ሲሉ ብሶት ያፋነነው የአማራ ወጣት ደግሞ በድል አድራጊነቱ ስለሚተማመን እንኳን እናቱ የወለደችው አማቱ ኮራች የተጋባችው በማለት ይመልሳል። ምላሹ የቃላት ብቻም አልነበረም። ከጎጃም እስከ ጎንደር፣ ከወሎ እስከ ሸዋ ጠላትን በመረጠው ነፍጥ እያናገሩ አሻፈረኝ ብሎ እየፎከረ የገባውን የአገዛዙን ስልጣን አስጠባቂ ኃይል እያራገፉ ትዕቢቱን አስወግደው እድለቢሱን ቅጠል አልብሰው እድለኛውን ሙሉ ትጥቁን አስወልቀው ከስክሱን በትከሻው ላይ አንጠልጥለው እጅ ወደ ላይ አሰኝተው በሰልፍ ሲነዱት ማየት የተለመደ ጀብዱ ሆኗል። ገዢው ዝም በል እገዛሃለሁ፣ እዘርፍሃለሁ፣ እገልሃለሁ አለም። ተገዢው የአማራ ህዝብ ደግሞ ለዘመናት በውስጡ ታምቆ የቆየውን ብሶት እንደ እሳተ ገሞራ ፈንቅሎት የምስራቅ አፍሪካ አብሪ ኮከብ ሆኖ ደረሰም። አገዛዙ በአማራ ህዝብ ላይ ጋራና ተራራውን ዱሩ ገደሉን ብቻ አይደለም እንደ ጦር ሜዳ እየተጠቀመ ያለው ይልቁንም የአማራ ሴቶችን ገላ ጭምር እንጂ። ለዚህ ማሳያው ደግሞ በቅርቡ የአማራ ክልል ዩኒቨርሲቲዎች ፎረም ባወጣውና የመንግስት ሚዲያዎች እንዳይዘግቡት በታዘዙት መግለጫ ከ5000 በላይ ሴቶች በአማራ ክልል በአገዛዙ ኃይሎች ተደፍረዋል። ልብ በሉ፣ ይህ አሃዝ በሆስፒታልና ጤና ጣቢያዎች ሄደው የተረጋገጠ
የተረጋገጠና የተያያዘ መረጃ ነው። ወደ እነዚህ ሆስፒታሎች ያልሄዱ የዚህ ጥቃት ሰለባ የሆኑ በርካቶች እንደሚኖሩ ይገመታል። የአማራ ወጣት፣ የአማራ አርሶ አደር፣ የአማራ ህዝብ ታላቅ ወታደራዊ ስነ ልቦና ጀግንነትን ያገኘው ከልብ አምላክ በተፈጥሮ የተቸረው ሲሆን አልሞ መምታትን ተኩሶ አለመሳትን የሚያስተምረው ግን ወላጅ አባቱ ጥጃውን ያሳደጋቸውን ቆሎን፣ መኩሪያውን፣ ጀንበርን የመሳሰሉ ልክ እንደ ልጁ የሚያያቸውን በሬዎችን ሽጦም የቋጠረውን ጥሪቱን ፈቶ በሚገዛው መሳሪያና ተተኳሽ ነው። በዚህ ዘመን ደግሞ ታሪክን ማውራት ብቻ ሳይሆን ታሪክን መስራት የሚችል ወርቃማ አማራዊ ትውልድ ተፈጥሯል። በሌላ መረጃም እነዚያ በዘፈን ግጥም በጥሩ ዜማ የሚነሱት የአምባሰል ተራራዎች ዛሬ ላይ ታሪክን ሲከትቡ ውለዋል። በፋኖ የድል ታሪክ ተጽፎባቸዋል። እንደ አቦ ሸማኔ ከጋራ ጋራ ከተራራ ተራራም ከምሽግ ምሽግ የሚወረወሩት የፋኖ ልዩ ኮማንዶዎች ዘመን የማይዘነጋውን ጀብድ አምባሰል ተራራ ላይ ሰርተዋል። በአምባሰል ወረዳ ሮቢት ላይ ፋኖ ድል አድርጓል። የአማራ ፋኖ ወሎ እዝ የልጅ ኢያሱ ኮር ስር የሚገኘው ራምቦ ክፍለ ጦር አንደኛ ሻለቃና የኮሩ ልዩ ኮማንዶ ሰርዶ ኮማንዶ ሻለቃን በደቡብ ወሎ ዞን በአምባሰል ወረዳ 03 ቀበሌ በተደረገ ከባድ ውጊያ በጠላት ላይ ከፍተኛ ኪሳራ ማድረሱ ታውቋል። በደረሰበት ከባድ ምት ቁስለኛውንና አስክሬኑን በአምቡላንስ ሲያመላልስ ሲወለው የብርሃኑ ጁላ ጦር ሰራዊት ሁሌም የፋኖን ጥቃት መቋቋም ሲያቅተው እንደሚያደርገው ሁለት ንጹሃንን ረሽኖ አመልጧል። የጠላት ኃይል ከሌሊቱ 10 ሰዓት ጨለማን ተገን በማድረግ ከበባ ቢሰራም አቦ ሸማኔዎቹ የፋኖ አባላቱ በዚያው ፍጥነት ከበባውን ሰብረው ጠላትን መልሰው ከበባ ውስጥ በማስገባት መውጫ ቀዳዳ ሳጥተውት ውለዋል። መውጫ የጠፋው የጠላት ኃይል ታዲያ አካባቢውን ለቆ ለመውጣት የአካባቢውን ወጣት ከየቤቱ በመልቀም ከጎኑ አሰልፎ ከላላና መከታ በማድረግ ቦታውን ለቆ ወጧል። በመጨረሻም አርበኛ ፋኖ ዘመነ ካሴም በወቅታዊ ጉዳዮች ዙሪያ መልእክቱን አስተላልፏል። የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው ያለው አርበኛው የዘር ፍጅት የገጠመው ህዝብ ዓላማውን ሳያመቻችም ጥቅሙን አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበርም ተፈጥሯዊ ነው ብሏል። የእሳት ባህር ውስጥ የተጣለ ህዝብ ነዶ ከማለቅ እስከ አዳነው ድረስ የትኛውንም አይነት እርምጃ ቢወስድ ሁሌም ልክ ነው ብሏል። ዘራችን ከስብዕና ካርታ ላይ ሊሰረዝ በምድርና በሰማይ የዘመተ ጠላታችን ከማን መቆም እንዳለብንና እንደሌለብን ወዳጅና ጠላታችንን ሊመርጥልን አይችልም ብሏል። እንደ ህዝብ ከማንም ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙም መብቱም አለንም ብሏል። ማንም ርዕዮተ ዓለምን ጽፎ ሰጠን የፖለቲካ ፕሮግራምን አስጠንቶም ወደ ትግል አልገባንም። ዘመኑን ዋጅተን የነቃን ያነቃን የተደራጀን ያደራጀን የታጠቅን ያስታጠቅን እኛው ራሳችንን ብሏል። የጠላትን አከርካሪ የሰበርነው አንድ ዲሽቃም 5 ሚሊዮን አንድ የዲሽቃ ጥይት 500 ብር ገዝተን ነው ብሏል። ያም ሆኖ ወደ ዋናው ጠላታችን ጠጠር ከሚወረውረው ጋራ ሁሉ ተባብሮና አስተባብሮ የማዝመትና የመዝመት ግብን የመምታትም ታሪካዊ ኃላፊነት ግዴታም አለብን ብሏል። በጠላቶቻችን እጅ ወድቀው ወደ ኦሽዊዝ የመታረጃ ጉሮኖ የሚነዱ አይሁዳውያን ድንገት ቅጽበታዊ እድል አግኝተው መሳሪያ አንስተው ቢፋለሙ ነውር ነበርን ሲል የጠየቀው አርበኛው ከኦሽዊዝ በታምር የተረፈ ይሁዲም ጠመንጃ አንስቶ ጠላቶቹ ላይ ቢተኩስ ነውር አይደለም ሲል መልሷል። በኦሽዊዝ ካምፕ ውስጥ 1,100,000 ገደማ ንጹሃን በናዚዎች እጅ አልቀዋል። ከነዚህ ውስጥ 1 ሚሊዮን ገደማ አይሁዶች፣ 21,000 ገደማ ሮማዎችና 75,000 ገደማ አይሁድ ያልሆኑ ፖሊሶች፣ 15,000 ገደማ የሶቪየት የጦር እስረኞች፣ 12,000 ፈረንሳዮች፣ ቼኮች፣ ኦስትሪያዎችና ቤላሩሶች ነበሩ ብሏል። እና እነዚህ ሁሉ ወገኖች ተባብረው ናዚን ቢያስወግዱ ነውር ነበርን ያለው አርበኛው ኃያላን ተባብረው ሂትለርን ማስወገዳቸው ነውር አልነበረም ሲል አስታውሷል። የኛዎቹ አብይ መራሽ ጥቁር ናዚዎች በዓለም ፊት የአማራ ህዝብ ላይ የዘር ፍጅት እየፈጸሙ ባሉበትም ኢትዮጵያን ህምጥ ይሁን ስምጥ ሊከቷት እየተንደረደሩ በሚገኙበት በዚህ ወቅት ምን ያስጮሃቸዋል ከተባለም መልሱ ፍርሃት ነው ብሏል። ጭንቀት ነው፣ ግራ መጋባት ነው፣ ምህረት አልበው የታሪክ ማዕበል በራሳቸው ላይ መድረሱን ሲረዱት የሚያሳዩት መወራጨት ነው ብሏል። ከአፋባህ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር የተላለፈ ጥብቅ መመሪያ አለ።
የኮሩ መመሪያም እንደሚከተለው ነው። የአማራን ትጥቅ በኃይል አስፈታለሁ በሚል ቀቢጸ ተስፋም ወደ ክልሉ የገባው የብልጽግና ኃይል ትጥቅ የማስፈታት እቅዱ ሁሉ ከሽፎበትም በተቃራኒው ወደ ክልሉ ይዞት የገባውን ከነፍስ ወከፍ እስከ ቡድን መሳሪያ ድረስም የአማራ ህዝብ የቁርጥ ቀን ልጅ በሆነው ፋኖ እየተማረከና እያስነጠቀን ይገኛል። ይሁን እንጂ ጥቁር መሳሪያን ጨምሮ በምርኮ ያጣቸውን በርካታ ዘመናዊ መሳሪያዎችንና የግልም ይሁን የድርጅት ትጥቆችን ከፍተኛ ገንዘብ በመመደብ ባሰማራቸው ጥቅመኛ ኮንትሮባንዲስቶች አማካኝነት ግዢ እየፈጸመና የጦር መሳሪያዎችን በመሰብሰብ ላይ እንደሆነ ለማወቅ ችለናል ብለዋል። ስለሆነም ይህ የማስጠንቀቂያ መልእክት ከተሰጠበት ከዛሬ ቀን ጀምሮ ማንኛውም የድርጅታችን አመራርም ይሁን አባላትም ከድርጅቱ እውቅናና ፈቃድ ውጭ የጦር መሳሪያ መሸጥም ሆነም መለወጥ አይቻልም። ሁለተኛም የድርጅታችን እውቅናና ፈቃድ ከሚሰጣቸው ግለሰቦች ውጭ ማናቸውም የጦር መሳሪያ ዝውውር ላይ በመሰማራት የስርዓቱ ተባባሪ ሆኖ ግዢ ወይንም ሽያጭ ሲፈጽም የተገኘ አካልም ድርጅቱም እርምጃ ይወስድበታል ብለዋል። ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን። በደህና አምሹም።